ሰላም እንዴት አላችሁ? ውድ የቻናላችን ተከታታዮች፣ ዛሬ ስለ ጂፕሰም ካስት ሪፋይንመንት እና ስለ ስቱዲዮ ፕሮሲጀር እንነጋገራለን። ስለዚህ ፎከስ የምናደርገው በዋነኝነት ስለ ሪፋይንመንት፣ ቴክስቸር፣ ፎርም እና ስትራክቸራል ክላሪቲ ይሆናል። የመጀመሪያው ስለ ስቱዲዮ ፕሮሲጀር ስንናገር ለአንድ አርቲስት ስቱዲዮ ፕሮሲጀር ወይም ስቱዲዮ ዲሲፕሊን በጣም ወሳኝ ነገር ነው። የአርት ወርኩን ጥሩነት ከሚወስኑት ነገሮች አንዱ የስቱዲዮ ፕሮሲጀር ነው። ስለዚህ የምንሰራባቸውን ቱሎች ወይም መሳሪያዎች ማክበር መቻል አለብን። በትክክል መደርደር፣ በትክክለኛው ማስቀመጥ እና እነዛን ቱሎች አለመጉዳትም ያ ከምን ጋር እኩል ይሆናል? if you respect your tools you are respecting your artwork። ስለዚህ ስካልፕቸር ላይ ከሆነ የምትሰሩት ለምሳሌ የምትጠቀሙባቸውን ቱሎች ሳንድ ፔፐር ሊሆን ይችላል ወይም ግብአቶች ሊሆኑ ይችላሉ። ለካስት የምትጠቀሙባቸው ሬዚኖች ሊሆኑ ይችላሉ ወይም ጂፕሰም ሊሆን ይችላል። እነዛን ቱሎች በስነ ስርዓት ማድረግ ያስፈልጋል፣ ወይም ስካልፕቲንግ ክሌይንም በትክክል መጠቀም። ፔይንቲንግ ላይ ከሆነ ደግሞ ብሩሾቻችሁን በትክክል ማጠብ ያስፈልጋል። ቀለም እንዳይደባለቅ ወይም ቀለም እንዳይቆሽባችሁ ብሩሾቻችሁን ሁልጊዜ ለብ ባለ ውሃ እና በሳሙና ሊሆን ይችላል በዛ በማጠብ በትክክል መጠቀም ያስፈልጋል። ዌስት አለማድረግ ማለት ነው፣ አለማባከን። ስለዚህ ወደ መጀመሪያው ስንመለስ ስለ ጂፕሰም ካስት ሪፋይንመንት የመጀመሪያው ነገር ምንድነው? ግሬዴሽን ኤንድ ፎርም። ስለዛ እንናገር። ስለ ግሬዴሽን ባለፈው ተነጋግረን ነበር አይደል? ኢትስ አ ስሙዝ ትራንዚሽን ኢን ሼፕ ሰርፌስ ኦር ላይት። ባለፈው ስለ ቶን እና ከለር ላይ ነበር ግሬዴሽን ያየነው። እዚህ ላይ ደግሞ ኢትስ አ ስሙዝ ትራንዚሽን ኢን ሼፕ ሰርፌስ ኦር ላይት። ፎርም ስንል ደግሞ ስሪዲ የሆነ ሼፕ ወይም ደግሞ ቮሊዩም እንደማለት ነው። ቮሊዩም ያለው ኦብጀክት። ቮሊዩም ማለት የሆነን ቦታ ኦኩፓይ ማድረግ የሚችል ማለት ነው አይደል? ወይም ደግሞ 3 ዳይሜንሽን ያለው ኤክስ ዋይ ዜድ የምንለው ማለት ሄይት ዊድዝ እና ዴፕዝ ያለው 3 ዳይሜንሽናል ያለው ፎርም እንለዋለን። ሌላው ሪፋይንመንት። ሪፋይንመንት ስንል ደግሞ ሰብትል ሼፒንግ ቱ ኢንሃንስ ፐርሰፕሽን። አንድን ስካልፕቸር ስናየው ያለቀ መስሎ እንዲታይ ያንን ፎርሙ መጀመሪያ ያስቀመጥነውን ፎርም ሰርፌሱን በደንብ ሪፋይን ማድረግ ማለት ነው። አሁን እዚህ ጋር ለምሳሌ እንደ ኤግዛምፕል የቀረበው ይህንን ስካልፕቸር ካያችሁት ለምሳሌ የአፉ አካባቢ ጋር ወይም የከንፈሩ አካባቢ ጋር ያለውን ዲቴይል ብታዩት በጣም ስሙዝ ነው እና ልክ እስከሚያንጸባርቅ ድረስ። አሁን ይሄ የፎርም ኳሊቲ ብቻ ሳይሆን የሰርፌስ ትሪትመንቱ ጥሩ ነው ማለት ነው አይደል? በደንብ ሪፋይን ስለተደረገ ይሄ ስሙዝነቱ መጥቷል። ልክ ፍሌሽ እስኪመስል ድረስ አይደል? ስጋ እስኪመስል ድረስ በጣም ልስላሴው መጥቷል ማለት ነው። ስለዚህ ይሄን ግሬዴሽን ስትሰሩ ማለት አንድን ፎርም ዲፋይን ካደረጋችሁ በኋላ በስካልፕቸር ስለ ስካልፕቸር አሰራር አንድ ቪዲዮ እሰራላችኋለሁ ፕሮሰሱን የሚያሳይ። ነገር ግን አሁን አንድን ስካልፕቸር መጀመሪያ ፎርሙን ሰርታችሁ ከጨረሳችሁ በኋላ ቀጣይ ስቴፕ የሚሆነው በጣም በጥንቃቄ በደንብ አቴንሽን በመስጠት እና በትዕግስት እያንዳንዷን ኤጅ ወይም ከአንድ ሰርፌስ ወደ አንደኛው ሰርፌስ ስንሸጋገር ያለበትን ኤጅ በትክክል ዲፋይን ማድረግ ይፈልጋል። ፎርሙ በትክክል እንዲገለጽ ማለት ነው። ስለዚህ የመጨረሻው ስቴፕ ነው። እውነቱን ለመናገር ጂፕሰም ካስት ሪፋይንመንት ማለት ስካልፕቸር ፕሮሰስ ውስጥ የመጨረሻው ስቴፕ ነው። ዋናውን ፎርም ዲፋይን አድርገን ከጨረስን በኋላ መጨረሻ ላይ ማለስለስ ወይም በቃ ስሙዝ ማድረግ ሪፋይን ማድረግ የመጨረሻው ስቴፕ ነው። አሁን ስለ ሰርፌስ ይህንን ከተነጋገርን፣ ምክንያቱም የጂፕሰም ካስት ሪፋይንመንት የሚያወራው ስለ ሰርፌስ ትሪትመንት ነው የመጨረሻው ሰርፌሱን። አሁን ደግሞ ስለ ፎርም እንመለስ። የመጀመሪያው ፎርም እንደ አንድ ኤግዛምፕል የምናየውን ስትራክቸራል ስኬሌተን ኢን አርኪቴክቸር እናያለን። እንደ ኤግዛምፕል የምናነሳው ይህንን ፖምፒዱ ፓሪስ ውስጥ የሚገኝ ነው። ካያችሁት ፋንክሽናል የሆኑት ስትራክቸራል ኤሌመንቶች ልክ እንደ ፋሳድ ትሪትመንት ተጠቅመውት እናያለን። ስትራክቸሩ ማለት ነው አይደል? ስትራክቸሩ ሀሳባዊ የሆነውም ስትራክቸር ሊሆን ይችላል። ያንን ስፔስ ዲዛይን የተደረገበት ሀሳባዊ የሆነውም ስትራክቸር ሊሆን ይችላል። ወይም ደግሞ ለምሳሌ እንደ ፓይፕ ሊሆኑ ይችላሉ። እነዚህ ጽዳጅ ማስወገጃ ወይም የቬንቲሌሽን ሊሆን ይችላል። ሂት ኤንድ ቬንቲሌሽን ለዛ የሚጠቀሙበት ፓይፖች ሊሆኑ ይችላሉ። እነሱ ወደ ውጭ ኤክስፖዝ ተደርገው ልክ እንደ ፋንክሽን አስ ኤ ፎርም ተገልጿል ማለት ነው አይደል? ፋንክሽን የሚሰጡት ጥቅሞች ልክ እንደ ፎርም ተገልጸዋል። ለምሳሌ አሁን ይሄ ሂት ኤንድ ቬንቲሌሽን ኮንትሮል የሚደረግበት ፓይፖች ፋንክሽናል ናቸው፣ ጥቅም የሚሰጡ ነገሮች ናቸው እንጂ እንደ ኤስቴቲካል ኤሌመንት አይደሉም። ግን ያ አርክቴክት ግን እንደዛ ተጠቅሞበታል ነው ወደ ውጭ ኤክስፖዝ በማድረግ። አሁን ወደ ስካልፕቸር ስንመጣ ግን ይሄንን ስትራክቸር ያ ማለት አንድን ፎርም ሊገልጽ የሚችል ልክ እንደ ስኬሌተን የሆነውን ፓርት አጥንት የሆነውን ፓርት አንድን ቀጥ አድርጎ የሚያቆመን። ለምሳሌ የኔን አጥንታ አታዩትም አይደል? ከውስጥ ነው ያለው። አጥንቴን አታዩትም፣ ግን እኔን ቀጥ አድርጎ ያቆመኝ ያ እንደሆነ ታውቃላችሁ አይደል? አሁን ስጋ ብቻ ወይም የፍሌሽ ብቻውን ስትራክቸር አይደለም፣ አይዘኝም ማለት ነው አይደል? ቀጥ አድርጎ ሊይዘኝ አይችልም ስጋ ብቻውን። ስለዚህ ያ አጥንት ያ ስኬሌተን እንዴት የኤስቴቲክ ፓርት ሊሆን ይችላል ከአንድ ስካልፕቸር ወይም ቅርጽ ላይ እንዴት የውበት
ሶርስ ሊሆን ይችላል። እስኪ እሱን እንይ። በጎን የተቀመጠችዋን ታያቸዋለች ብዬ አስባለሁ። የአንዲት ሴት ምስል ነው። በአንድ ፖዝ የተቀመጠች ሴት ነች እና እንደምታዩት ከስር በጣም በስሱ የሴትዮዋ ምስል አለ። ግን ስቲል በዛ ውስጥ ምን መረዳት እንችላለን? አጥንቷ እንዳለ መረዳት እንችላለን። እና ይሄ አሁን አንድ አርቲስት ያጠናበት ነው which is ያንን ስኬሌቶኖች ማግኘት ማለት ነው። ልክ እንደ አርክቴክት ማሰብ ማለት ነው ይሄ አይደል? በሌላ ቋንቋ ልክ አሁን እንዳልኳቸው ስትራክቸራል የሆነን ኤሌመንት ማሰብ ማንኛውም ፎርም ውስጥ ይሄ በእርግጥ ጀስት እንደ ኤግዛምፕል የቀረበ ነው፣ ግን ሰው መሆን ላይጠበቅበት ይችላል። ለምሳሌ ዝም ብሎ አብስትራክት ፎርምም ልትሰሩ ትችላላችሁ። የሆነ ፎርም ሲምፕል የሆነ ፎርም ግን ስቲል ያም ስትራክቸር አለው ማለት ነው። ያንን ሊያቆመው የሚችል ስትራክቸር አለው። አሁን በሁለት መንገድ እንድታስቡ ትፈልጋለሁ ይሄንን ነገር። አንደኛው ከቪዥዋሊ አሁን ሲታይ አንድ ስካልፕቸር ስቴብል መሆን አለበት። ያ ነገር ልክ ኢንስቴቢሊቲ እንዳለበት መታሰብ የለበትም ሲታይ ቪዥዋሊ አንለስ ኢንቴንሽናል ካልሆነ በስተቀር። ሁለተኛው ደግሞ ኦብጀክቱ ደግሞ በራሱ ልክ እንደ ማስ ወይም እንደ አንድ ቮሊዩም ስቴብል መሆን መቻል አለበት፣ ካለበለዚያ ይወድቃል ማለት ነው። ምክንያቱም ስካልፕቸር ሄቪ ስለሆነ። ስለዚህ አንድን ስካልፕቸር ስትሰሩ ሁሌ ማሰብ ያለባችሁ ይሄ የዛ ስካልፕቸር ስፓይኑ ወይም የክብደቱ ሴንተር ዌይት ሴንተር የቱ ጋር ነው ያለው፣ ክብደቱ ሴንተሩ የቱ ጋር ነው ያለው የሚለውን ማወቅ ያስፈልጋል። አሁን ካስት ስካልፕቸርን እናያለን። በጂፕሰም ካስት የሚሰሩ ስካልፕቸሮች እንዴት ሪፋይን እንደሚደረጉ። ስለዚህ ሪፋይንመንት ስንል ቅድም እንዳልነው ሮ የሆነው ወይም ፎርሙ ብቻ የተገለጸበትን ስካልፕቸር ሰርፌሱን ትሪት ማድረግ ነው አይደል? ያንን ሪዞልቭ ማድረግ አንዳንድ ድሮች ካሉ ኢምፐርፌክሽኖች ካሉ ሰርፌሱ ላይ ወይም አላስፈላጊ ቴክስቸሮችም ካሉ እነሱን ሳንድ በማድረግ ሊሆን ይችላል፣ ወይም ካርቭ በማድረግ እነሱን ስሙዝ ማድረግ ነው። ስሙዝ ትራንዚሽን እንዲኖር ቮሊዩሙም ደግሞ በደንብ ዲፋይንድ እንዲሆን ማድረግ ነው። አሁን እዚህ ጋር ሪቼል ዊትሬድ ትባላለች አርቲስቷ። እሷ አሁን የምትሰራው ኔጌቲቭን ስፔስ ነው እንደ ስካልፕቸር የምትሰራው። ለምሳሌ አሁን የአንድን ቤት ፎርም ዲፋይን የሚያደርገው ለምሳሌ ግድግዳ ነው አይደለ? እሷ ግን አሁን ለምሳሌ እኛ የምንኖርበት የምንንቀሳቀስበትን ስፔስ ልክ እንደ ስካልፕቸር ስፔሱን ባዶ ቮይዱን ማለት ነው which is ኢንቨርት ለምሳሌ በፒክቸር ኢንቨርት እንደሚባለው ማለት ነው። ጥቁሩን ወደ ነጭ ስንገለብጠው ማለት ነው አይደል? ኢንቨርትድ ኢሜጅ ታውቃላችሁ ያስባል። ልክ እንደዛ አሁን ማስ ቮይድ ሪሌሽንሽፕን ኢንቨርት አደረገችው ማለት ነው አይደል? ገለበጠችው which is አሁን ስፔስ አሁን እኛ የምንንቀሳቀስበትን ስፔስ ልክ እንደ ማስ አሰበችው። ቮይድ ስፔስን ልክ እንደ ማስ ገልብጣ ማሰብ ማለት ነው። which is አሁን ለምሳሌ ስካልፕቸር ስትሰሩ ይሄ ባዶ ቦታ አይደል? ይሄ ማሱ ኦኩፓይ ከሚያደርገው ቦታ ውጪ ያሉ ኤሌመንቶችንም ኔጌቲቭ ስፔሶችንም ዲዛይን ማድረግ እንዳለባችሁ አይ ቲንክ የሆነ ሂንት የምትሰጣችሁ ይመስለኛል እቺ ስካልፕቲስት። ምክንያቱም ኢምፖርታንት ነው በጣም ፎርሙን ዲፋይን ለማድረግ ኢምፖርታንት ነው። ስለ ሪቼል የዚህን ያህል ከተነጋገርን በቤታችሁ ለምሳሌ በጂፕሰም ካስት የሰራችሁ ካላችሁ ስካልፕቸር ያልሰራችሁም ካላችሁ ደግሞ መስራት ትችላላችሁ። ምንም ችግር የለው። እንዳልኳችሁ የጂፕሰም ስካልፕቸር ካስቲንግ ማለት ካስቲንግ ቱቶሪያል እሰራላችኋለሁ። በቤታችሁ ግን ሰርታችሁ ከሆነ ያንን ሪፋይን ማድረግ መለማመድ ትችላላችሁ። ቅድም እንደተባለው አንድ በካርቪንግ ለምሳሌ በመቆፈር በቺዝል በማድረግ ማለት ነው። ቺዝል በማድረግ ወይም በመፋቅ ሊሆን ይችላል፣ ወይም ደግሞ በሳንድ ፔፐር በብርጭቆ ወረቀት በዛ በማሸት ስሙዝ የሆኑ ሰርፌሶችን ክሬት ለማድረግ መሞከር ማለት። ሌላው ስካልፕቸር ስትሰሩ ብዙ ጊዜ አሁን ይሄ ሜሲ የሆነ እንትን ኢንቫይሮንመንት ሊፈጠር ይችላል፣ ሊቆሽ ይችላል የምትሰሩበት አካባቢ። ስለዚህ ሁሌም ክሊን ማድረግ አትርሱ። ደስት ይኖራል። ለምሳሌ ብርጭቆ ወረቀት ተጠቀሙ ከሆነ ያንን ሞልወል ያስፈልጋል አካባቢያችሁን። ስለዚህ ለዛሬ ያለን ቱቶሪያል ይሄን ይመስላል። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ በቸር ያቆየን።